ፍሬንዶች እንዴት ናችሁ? ሰላም ነው? አማን ነው? ያው ቀለል ያለ ትሪክ ነው ይዤላችሁ የመጣሁት። ቀለል ነው፣ ብዙዎች ልታውቁት ትችላላችሁ፣ ግን ያው ለማያውቁት እንዲደርሳቸው ሼር ማድረግ ነው። በጣም ቀላል ነገር ነው። ፒሲዎች ብዙ ጊዜ እንደዚህ አይነት ነገር ያሳያሉ። ያ ማለት ቡት ዲቫይስ ኖት ፋውንድ ይላል። ቡት ዲቫይስ ኖት ፋውንድ የምትል እንደዚህ አይነት ነገር ብዙ ጊዜ ፒሲ ላይ ይታያል። እና ይሄንን በቀላሉ ሲምፕል በሆነ መንገድ እንዴት እንደምናስተካክለው ነው ማሳያችሁ። በጣም ቀላል ነው። ይሄን ቀጥታ እናጠፋውና ስናበራው F10 እንጫናለን። ያው እንደ ፒሲዎቹ ነው። F9ም ሊሆን ይችላል፣ F10ም ሊሆን ይችላል። ዘክተን ስናበራው F10ን እየተጫንን እናበራለን። በዛ ሰዓት እንደዚህ አይነት እንትን ዲስፕሌይ ያደርግልናል። ከዛ ምንም አንልም። ከላይ ያለው እንትን አለ፣ እዚህ ሜኑ ባር ላይ እዚህ ጋር ሜን አለ፣ ሴኩሪቲ አለ፣ ሲስተም ኮንፊግሬሽን አለ፣ ኤግዛይት የምትል ነገር አለች። በዋነኝነት እዚህ ጋር ከሜን ከምትለዋ ሴኩሪቲን አልፈን ወደ ጎን አድርገን ሴኩሪቲ ኮንፊግሬሽን ላይ እንሄዳለን። ከዛ በመቀጠል ወደ ቡት ኦፕሽን መጨረሻ ላይ ያለው ኦፕሽን ላይ ቡት ኦፕሽን ላይ እንሄዳለን። እሱ ላይ ኢንተር እንለዋለን። ከዛ ኢንተር ካልን በኋላ ወደ ታች እናወርዳለን። ከርሰሯን ወደ ታች አወርደን ሌጋሲ ሳፖርት የምትላለች እዚህ ጋር እንደምታየው ሌጋሲ ሳፖርት፣ እሷ ላይ ኢንተር እናረጋታለን። ሌጋሲ ሳፖርት ላይ ኢንተር ስንል እዚህ ጋር እቺን መልእክት ታመጣልናለች። ዲሴብል እና ኢኔብል የምትል እሷን ኢኔብል ማድረግ ብቻ ነው የሚጠበቀው። ኢኔብል እናደርጋለን። ከዛ ጨርሷል። ወደ ጎን ከርሰሯን እናደርጋትና የስ የምትለዋን ሴሌክት እናደርጋታለን። ስለዚህ አሁን ሙሉ ስለጨረስን ቀጥታ ምን እናደርጋለን? F10ን ተመልሰን አንዴ እንነካዋለን ማለት ነው። F10ን ስንነካ እቺኛው መጣች፣ የስ እንላታለን። ከዛ ስክሪናችን ላይ እንደዚህ አይነት ጽሁፍ ይመጣል። እዚህ ጋር እንደምታዩት እቺ 0844 ፕላስ ኢንተር የሰጠን ኮድ ነው። ይህንን አስገባ ነው የሚለው። ስለዚህ እናንተም ልክ በነካችሁት ቁጥር ይሄ የተለያየ ኮድ ነው እናንተ ጋር የሚሰጣችሁ፣ የተለያየ ቁጥር ነው የሚሰጠው። ስለዚህ እሱን አስገብታችሁ ፕላስ ብላችሁ ኢንተር